ሰላም እንዴት አላችሁ? አወቀ ዘመኑ እባላለሁ ዌብ3 ዲቨሎፐር ነኝ። በዚህ ፕሮጀክት እንግዲህ አጠር ያለ በጣም ኮምፕሊትሊ ቢግነር የሚባል በጣም ቀላል የሆነ ለጀማሪዎች በጣም እጅግ በጣም ቀላል በሆነ መልኩ እንግዲህ አንዲት ፖርትፎሊዮ ፕሮጀክት እንዴት ክሬት እናደርጋለን። በተለይ ደግሞ ዌብሳይት ዲቨሎፕመንትን መማር ለምትፈልጉ ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕትን አንደርስታንድ ማድረግ እና የራሳችሁን ፖርትፎሊዮ ዌብሳይት ቢልድ ማድረግ ለምትፈልጉ እጅግ በጣም ተመራጭ ፕሮጀክት ነው ማለት ነው። ይህ ፕሮጀክት እንግዲህ እንደምትመለከቱት ይህን ይመስላል። ሰልፍ ፕሮግራመርስ የሚል እዚህ ጋር ሄዲንግ አስቀምጬለታለሁ። በአጠቃላይ ይህ ፕሮጀክት እንደምትመለከቱት ይህን ይመስለው ልክ እንደ አንድ ፖርትፎሊዮ ዌብሳይት ነው ቢልድ የምታደርጉት ማለት ነው። እጅግ በጣም ቀላል በሆነ መልኩ በጣም በአጭር ጊዜ ውስጥ እንዲሁም ደግሞ ጀማሪ ከሆናችሁ ኮምፕሊትሊ እንግዲህ ዛሬ ራሱ ኮዲንግ ብትጀምሩ ዛሬ ይህንን ኮርስ አይታችሁ በሚጨርሱበት ሰዓት ላይ ይህን አይነት ፖርትፎሊዮ ዌብሳይት ቢውልድ ታደርጋላችሁ። ያንዳንዱ ነገር አሳያችኋለሁ ምን እንደሆነ። በዋነኝነት ግን ይህ ኮርስ ለማን ይሆናል ካላችሁ እንግዲህ ዌብሳይት ዲቨሎፕመንት ለምትማሩ ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕትን አንደርስታንድ ማድረግ ለምትፈልጉ ኦልሬዲ እነሱን አንደርስታንድ ካደረጋችሁ ወይም ሪያክት፣ ኔክስት ጄኤስ ወይም በአንጉላር የምትሰሩ ከሆነ ይሄ እንግዲህ ለእናንተ በጣም ቤዚክ ነው የሚሆነው። ነገር ግን ዌብ ዲቨሎፕመንትን ከዜሮ ጀምራችሁ መነሳት ለምትፈልጉት ነው የሚሆነው ማለት ነው። ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት ነው የሚሆነው። ጀማሪ ከሆናችሁ ከዜሮ ጀምሩ፣ ምንም ችግር የለውም። እያንዳንዱ የምጽፈውን ኮድ ለምን እንደምጽፈው ኤክስፕሌን እያደረኩላችሁ ስለሚሄድ ስለዚህ በዛ መልኩ እያንዳንዱ ነገር እያደረግን ነው የምንሄደው። ስለዚህ መጀመሪያ እንግዲህ ይህን ፕሮጀክት ከመጀመሪያ በፊት ወይም ደግሞ ኮድ መጻፍ ከመጀመሪያ በፊት ለእናንተ ላሳያችሁ። ይህ እንግዲህ እንደኔ ለምሳሌ እኔ ዌብ3 ዲቨሎፐር ነኝ። ስለዚህ ለእኔ በሚመች መልኩ ነው እዚህ ጋር ስኪሎችን ምኖችን ያስቀመጥ። ስለዚህ ከስተማይዜሽን እናንተ ትሰራላችሁ ማለት ነው። ወይም ደግሞ ቴክስቶችን መቀየር ብቻ ነው ከእናንተ የሚጠበቅባችሁ። እንደምትመለከቱት ሰልፍ ፕሮግራመርስ የዩቲዩብ ቻናል ኔም ነው። ሰልፍ ፕሮግራመርስ እዚህ ጋር የሚል እንደ ሄዲንግ አስቀመጡ እና ከዚህ ጋር ለምሳሌ የተለያዩ ናባሮች አሉ። እዚህ ጋር ሆም፣ ዌብ3 ስኪልስ፣ አባውት ሚ እና ኮንታክት የፈለጋችሁትን መጨመር ትችላላችሁ። ዋናው ኮንሴፕት እነዚህ ነገሮች እንዴት እናስቀምጣለን እኛ የሚለውን መረዳታችሁ ነው እንጂ እናንተ የምትፈልጉትን መጨመር ትችላላችሁ ማለት ነው። ከዛ በመቀጠል ቢልዲንግ ዘ ፊውቸር ኦፍ ዌብ3 ይላል። እንደምትመለከቱት ከዚህ ጋር ላይክ እኔ ሊገልጽ የሚችል ነው ብዬ ያስቀመጡት ሄዲንግ ነው። ከዛ አም ፓሽኔት ዌብ3 ዲቨሎፐር ክሬቲንግ ዲሴንትራላይዝድ አፕስ ስማርት ኮንትራክትስ ኤንድ ብሎክቼን ሶሉሽንስ። እናንተ ደግሞ የምትፈልጉትን ከስተማይዝ ታደርጋላችሁ በዚህ መልኩ። ከዛ ሌትስ ኮኔክት የሚል በተን እዚህ ጋር አስቀምጫለሁ ማለት ነው። አንድ ሰው ለምሳሌ የኔን ይህንን ፖርትፎሊዮ ዌብሳይት ካየ በኋላ እኔ ለተለያዩ ኮላቦሬሽን ቢፈልግ ኮኔክት እንዲያደርገኝ የሚያስችል ኦፕሽን እዚህ ጋር አስቀምጫለሁ። ሌትስ ኮኔክት የሚል በተን አለ። እያንዳንዱን አሳያችኋለሁ በምሰራበት ሰዓት ላይ። ሲኤስኤሱ እንደምትመለከቱ ነው በጣም በሚያምር መልኩ የተሰራው ማለት ነው። ከዛ ዌብ3 ስኪልስ አሉ እዚህ ጋር ለምሳሌ እኔ ያሉኝ ስኪሎች ብዬ የማስቀምጣቸው ናቸው። በዚህ እናንተ ለምሳሌ ዳታ ሳይንስ ልትሆኑ የዳታ ሳይንስ ስኪሎች ይኖሯችኋል ማለት ነው። ሌላም ሊሆን ይችላል። ለምሳሌ በምትፈልጉት ፉል ስታክ ዌብ ዲቨሎፐር ልትሆኑ ትችላላችሁ። ኤአይ አርቲፊሻል ኢንተለጀንስ ላይ ልትሆኑ ትችላላችሁ። እንደኔ ደግሞ ብሎክቼን ወይም እንደዚህ ዌብ3 ላይ ልትሆኑ ትችላላችሁ። የትኛውም አይነት ቢሆን ግን እናንተ የእናንተን ስኪል ከዚህ ጋር ማስቀመጥ ትችላላችሁ። ዌብ3 ስኪልስ ለምሳሌ እኔ ካስቀመጥኳችሁ በእነዚህ አራት እንደምትመለከቱት ካርቶች አስቀምጫለሁ። ከዚህ ጋር እንደምትመለከቱት የመጀመሪያው ቴምፕሌት ስማርት ኮንትራክት ዲቨሎፕመንት ነው። ከዌብ3 ውስጥ ካሉ ስኪሎች ስማርት ኮንትራክት ዲቨሎፕመንት ነው። ለምሳሌ በሶሊዲቲ፣ ሃርዴት እና ሬሚክስ ደግሞ ለስማርት ኮንትራክት ለመጻፍ የሚጠቅሙን ቱሎች ናቸው። እነሱን አስቀመጡ ልክ እንደዚህ እንደ ሳምፕል ማለት ነው። ዳፕ ፍሮንት ኤንድ ዲቨሎፕመንት አለ። ዳፕ ማለት ዲሰንትራላይዝድ አፕሊኬሽን ማለት ነው በነገራችን ላይ ለዛ ደግሞ ሪያክት፣ ኔክስት ጄኤስ፣ ዌብ3 ጄኤስ እና ኢተርስ ጄኤስ የሚባሉት ስኪሎች አሉ የሚለውን ያስቀመጡ። እያንዳንዳቸው በነገራችን ላይ ዌብ3 ለምትፈልጉ በዚሁ ቻናል ውስጥ በጣም በርካታ ኮንተንቶችን እየሰራው ነው መጣው በዚሁ ማለት ነው። ሰብስክራይብ ያላረጋችሁ ካላችሁ በነገራችን ላይ በዚሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። በጣም በርካታ ኮንተንቶችን ታገኛላችሁ በዚህ ቻናል ውስጥ በጣም በዲቴይልድ የተለያዩ ቱቶሪያሎችን ታገኛላችሁ፣ ኮዲንጎችን ታገኛላችሁ፣ እንደዚህ ፕሮጀክቶችንም ታገኛላችሁ እና እነሱን ለማግኘት የምትፈልጉ ከሆነ ኦልሬዲ ሪሊ መማር ፕሮጀክት ቤዝድ የሆነ ቱቶሪያል ማግኘት የምትፈልጉ ከሆነ በዚህ ቻናል ላይ በጣም በርካቶችን እያስቀምጡላችሁ ስለሆነ ይጠቅማችኋል ብዬ አስባለሁ። ስለዚህ እናንተም ሰብስክራይብ አድርጉ። ሌሎችም ደግሞ ለምሳሌ መማር የሚፈልጉ ካሉ ሸር አድርጓቸው ማለት ነው። በተለያዩ ሶሻል ሚዲያዎች ሸር አድርጓቸው። ሁለተኛ እኔንም እንዲሁ ሞቲቬት ስለሚያደርገኝ ማለት ነው ለእናንተ የተለያዩ ፕሮጀክቶችን ለመስራት ከዚህ ጋር ለምሳሌ ዳፕ ፍሮንት ኤንድ ላይ እነዚህን ስኪሎች አስቀመጡ ማለት ነው። እንደ ሪያክት፣ ኔክስት ጄኤስ፣ ዌብ3 ጄኤስ ብዬ ከዛ በመቀጠል እዚህ ጋር እንደምትመለከቱት ኤንኤፍቲ ማርኬት ፕሌስ ወይም ነን ፈንጀብል ቶከን ላይ ያሉ ስኪሎች ለምሳሌ ኢአርሲ 721፣ ኢአርሲ 1155፣ አይፒኤፍኤስ፣ ኦፕንሲ ኤፒአይስ ልክ እነዚህ እንደ ስኪል ናቸው። ቅንጭብ አድርጌ ያስቀመጥኳቸው ናቸው። እናንተ በእናንተ ኬስ የእናንተ ወይም ደግሞ እናንተ ባላችሁበት ኤሪያ ውስጥ የእናንተን ስኪል ልክ እንደዚህ ማስቀመጥ ትችላላችሁ። ዋናው ነገር ከዚህ ጋር እንዴት ነው እነዚህን ክሬት የምናደርገው የሚለውን አንደርስታንድ ማድረጉ ነው ማለት ነው። ከዛ በመቀጠል እዚህ ጋር ብሎክቼን ኢንተግሬሽን አለ። ፖሊጎን፣ ኢቴሪየም፣ ቢኤስሲ ወይም ባይናንስ ብሎክቼን ማለት ነው። እነሱን እንግዲህ አስቀምጫለሁ ከዚህ ጋር። እናንተ ደግሞ የራሳችሁን ስኪል ለምሳሌ እናንተ ዳታ ሳይንስ ውስጥ ብትሆኑ ያላችሁ ስኪሎች ለምሳሌ ፓይተን በመጠቀም ዌብ ስክራፒንግ የተለያዩ ስኪሎች ሊኖሯችሁ ይችላል።
ስለዚህ እነሱን እዚህ ጋር እያስቀመጣችሁ መሄድ ትችላላችሁ ማለት ነው። በተለያየ ፊልድ ውስጥ ብትሆኑ ማለት ነው። ዋናው እዚህ ጋር እንዴት ታስቀምጣላችሁ የሚለው ነው። ከዛ በመቀጠል አባውት ሚ ያለ ይሄንም በተወሰነ ቅንጭብ አድርጌ ያስቀምጥ ነው። ለምሳሌ እዚህ ጋር አይ አም ዌብ3 ዲቨሎፐር ዊዝ ስትሮንግ ባክግራውንድ ኢን ፉል ስታክ ብሎክቼን ዲቨሎፕመንት I help startups and business build secure, scalable and user-friendly decentralized applications ያለ ይቀጥላል። ሶ እነዚህ ለኔ ዲስክሪፕቲቭ ናቸው ያሰብኳቸውን በአባውት ሚ ውስጥ አስቀምጫለሁ እንደምትመለከቱት። ከዛ በመቀጠል ኮንታክት ሚ ያለ ለምሳሌ ይሄን ፖርትፎሊዮ የሰው ኮንታክት ማድረግ ቢፈልግ ለተለያዩ ኮላቦሬሽኖች ኮንታክት ማድረግ ቢፈልግ ወይም ደግሞ እኔን ኮንታክት የሚያደርግ የፈለገውን ሐሳብ ሼር ለማድረግ ለኔ ቢፈልግ ከዚህ ጋር ይሄንን ኮንታክት ሚ ፎርም አስቀምጫለሁ። ስለዚህ በዚህ ዌብሳይት ውስጥ ፎርም እንዴት ክሬት እንደሚደረግ ታያላችሁ ማለት ነው። በደንብ እንደዚህ ይሄን የመሰለ ፎርም ታያላችሁ። ለምሳሌ ክሬት አደርጋላችሁ በዚህ ፕሮጀክት ውስጥ የወር ኔም የወር ኢሜል እና ስምና ኢሜል ካስገቡ በኋላ ሜሴጅ ጽፈው ሴንድ የሚል እዚህ ጋር እንደምትመለከቱት ሴንድ በተን አለ። ሴንድ ሜሴጅ የሚል ሰው እንደሱ በማድረግ እኔን ኮንታክት ማድረግ ይቻላል ማለት ነው። እናንተም ሲጨርሱ ይሄንን በዚህ መልኩ ማድረግ ትችላላችሁ። ከዛ በኋላ ቀጥታ ይሄንን ዲፕሎይ አድርጋችሁ እናንተ ልክ እንደ ቬሪ ሲምፕል ላንዲንግ ፔጅ መውሰድ ትችላላችሁ። ወይም ደግሞ የእናንተ ፖርትፎሊዮ ልክ ማንኛውንም አይነት ቢዝነስ ቢኖራችሁ ራሱ እችን ብቻ ቢውልድ በማድረግ ብዙ ነገሮችን ተጠቃሚ ልትሆኑበት ትችላላችሁ። እንዲሁም የተወሰነ ከስተማይዜሽን መስራት ትችላላችሁ አንደርስታንዲንግ ሲኖራችሁ። ከዛ ፉተር ላይ እዚህ ጋር እንደምትመለከቱት at 2025 ሰልፍ ፕሮግራመርስ የዩቲዩብ ቻናል ኔም ነው ኢምፓወሪንግ ዲሴንትራላይዝድ ፊውቸር የሚል አስቀምጫለሁ። የምትፈልጉት እናንተ በእናንተ መልኩ ከስተማይዜሽን ትሰራላችሁ ወይም ቴክስቶችን መቀየር ነው። ግን በአጠቃላይ እንደምትመለከቱት ይሄንን ሰልፍ ፕሮግራመርስ የሚል ይሄንን እንደ አንድ ፖርትፎሊዮ ዌብሳይት እጅግ በጣም በሚያምር CSS የተሰራ ማለት ነው። ይሄንን በዚህ ፕሮጀክት ቢውልድ እናደርጋለን። ስለዚህ እናንተም ይሄን ፕሮጀክት በሚጨርሱበት ሰዓት ልክ እንደዚህ አይነት ከስተማይዜሽን ሰርታችሁ የተወሰነ እናንተ ስኪል ጋር የሚሄደውን ማለት ነው እንደዚህ አይነት ፖርትፎሊዮ ዌብሳይት ቢውልድ ማድረግ ትችላላችሁ። በጣም በርካታ ለምሳሌ ፕሮጀክቶችም የሰራችኋቸው ፕሮጀክቶች ማስገባት ትችላላችሁ። እዚህ በፊትም የሰራሁት አለ የፖርትፎሊዮ ዌብሳይት እሱን ማየት ትችላላችሁ። በዋነኝነት ግን ከዚህ ጋር ይህ ፖርትፎሊዮ ዌብሳይት እናንተን ቤዚክ አንደርስታንዲንግ ዌብ ዲቨሎፕመንት ቤዚክ አንደርስታንዲንግ እንዲሰጣችሁ ስለፈለኩ ነው ማለት ነው። ይሄን ያስቀመጥኩላችሁ CSS-ን እንደምታዩት ነው። ማስተካከል የምትፈልጉት ታስተካክላላችሁ። አሪፍ CSS ነው ብዬ አስባለሁ። ይሄን እንደምትመለከቱት ሰው እናንተም ስታይሉን እያንዳንዱ ነገር መቀየር የምትፈልጉ ከሆነ መቀየር ትችላላችሁ። ከዚህ ጋር ለምሳሌ ሆም ፔጅ አለ። ዌብ3 ስኪልስ ለምሳሌ ክሊክ በማድረግበት ሰዓት ወደ ዌብ3 ስኪልስ ይወስደኛል ማለት ነው። እዚህ ጋር አባውት ሚ ክሊክ ሳር ወደ አባውት ሚ ኮንታክት የሚለውንም ወደ ኮንታክት ፎርም ማለት በዚህ መልኩ እንግዲህ እንደምታዩት ይሄን የመሰለ ነው። በጣም ትንሽ ጃቫስክሪፕት ነው የተጠቀምነው። CSS እና HTML ላይ ነው ሞር ፎከስ ያደረኩት በዚህ ፕሮጀክት ማለት። ስለዚህ ይሄን ፕሮጀክት መጨረሻ ላይ እንደዚህ አይነት ዌብሳይት ቢውልድ ታደርጋላችሁ ማለት። ስለዚህ እያንዳንዱን ከዜሮ ጀምሬ ነው የምሄደው። ለምን እንደምጽፍ እያንዳንዱን ኮድም እያሳየኋችሁና ኤክስፕሌን እያደረኩላችሁ ነው የምሄደው። ስለዚህ በዛ መልኩ ነው ይሄንን የፕሮጀክት ክሬት አድርጋችሁ እንዲጨርሱ የምፈልገው። ምክንያቱም ሁላችሁም ለምሳሌ የተወሰነ ስኪል ሊኖራችሁ ይችላል በዌብ ዲቨሎፕመንት አንደርስታንዲንጉ ምንም ላይ ማይኖረውም ሰው ሊኖር ይችላል። የተለያየ ሰው ስለሆነ ይህንን ፕሮጀክት ወይም ይህንን ቱቶሪያል ሊወስድ የሚችለው ስለዚህ እኩል እናንተ እንድትሄዱ ነው የምፈልገው። ከዜሮ የሚጀምርም ሰው እያንዳንዱ ነገር አንደርስታንድ አድርጎ እንዲሄድ ስለምፈልግ እያንዳንዱን ኤክስፕሌን እያደረኩ ነው የምሄደው። ቀጣይ ፓርት አሁን ከዚህ በመቀጠል እንግዲህ ፕሮጀክቱን ይህንን ፕሮጀክት ለመጀመር አዲስ ፎልደር ክሬት እናደርጋለን ምንም የሌለው። ከዛ በኋላ ፋይል ክሬት እናደርጋለን። እንዳልኳችሁ የምንጠቀመው HTML CSS እና ጃቫስክሪፕት ስለሆነ ሶስት ፋይሎችን ለHTML አንድ ለCSS አንድ ለጃቫስክሪፕት አንድ ክሬት እናደርግና ከዛ በመቀጠል እያንዳንዱ ፋይል ላይ ክሬት እያደረግን በHTML ኮዱን እየጻፍን እያንዳንዱ ነገር እንሄዳለን ማለት ነው። ሶ እያንዳንዷ ስቴፕ ባይ ስቴፕ ነው በዚህ መልኩ የምንሄደው ማለት ነው።